ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ደቡብ አፍሪካ ለብዙ ዓመታት ከሌሎች የአፍሪካ ሀገራት ለሚሰደዱ ወገኖቻችን ዋነኛ መዳረሻ ሆና ቆይታለች። ይሁን እንጂ ከቅርብ ጊዜ ወዲህ በሀገሪቱ የስደተኞች ፖሊሲ፣ የቪዛ አሰጣጥና በአጠቃላይ በስደተኞች ሕይወት ላይ ትልቅ ለውጦችን እየታዩ ነው። በዚህ ቪዲዮ ደቡብ አፍሪካ ስለሚገኙ ስደተኞች ያሉ አዳዲስ መረጃዎችን፣ የሕግ ለውጦችና የስደተኞች ወቅታዊ ሁኔታዎችን እንመለከታለን። እስከ መጨረሻ አብራችሁን ቆዩ። የፖለቲካ አሰላለፍና የፖሊሲ ለውጦች። የመጀመሪያውና ትልቁ ለውጥ የመነጨው ሀገሪቱ የፖለቲካ ለውጥ ነው። እንደ አውሮፓውያን አቆጣጠር በ2024 ከተደረገው ምርጫ በኋላ የተመሰረተው የብሔራዊ አንድነት መንግስት እና አዲሱ የሀገሪቱ ውስጥ ጉዳይ ሚኒስቴር ወይም ሆም አፌርስ አመራር በስደተኞች ዙሪያ ጥብቅ ቁጥጥር ማድረግም ጀምሯል። የህገወጥ ስደት ቁጥጥር መንግስት ያለ ሰነድ ወይም ያለ ቪዛ በሀገሪቱ ውስጥ የሚኖሩ ሰዎችን ለመቆጣጠርና የድንበር ጥበቃ ኤጀንሲ ወይም BMA አጠናክሯል። የሰነድ ማደስ መዘገያት ብዙ ስደተኞች የአሳይላም እና የሪፊውጂ ፈቃዳቸውን ለማደስ አሁንም በኦንላይን ሲስተም በመዘጋጋትና በቢሮክራሲ ምክንያት መቸገራቸውን ቀጥለዋል። በሌላ በኩል በደቡብ አፍሪካ ህጋዊ በሆነ መንገድ ከፍተኛ ክህሎት ያላቸውን ባለሙያዎች ለመሳብ አዳዲስ አሰራሮችን እያስተዋወቀች ነው። የርቀት ስራ ወይም ዲጂታል ኖማድ ቪዛ በሌላ ሀገር እየሰሩ በደቡብ አፍሪካ መኖር ለሚፈልጉ ሰዎች አዲስ የቪዛ መመሪያዎች ይፋ ሆነዋል። የነጥብ ስሌት ፖይንት ቤዝድ ሲስተም ለስራ ቪዛ ወይም ወርክ ቪዛ አዲስ የነጥብ አሰጣጥ ስልት እየተዘረጋ ሲሆን ይህም ህጋዊ የስራ ፍቃድ ማግኘትና ግልጽ ለማድረግ የታለመ ነው። ማሳሰቢያ፣ ይህ ለውጥ በብዛት የሚጠቀመው ከፍተኛ የትምህርት ደረጃና ክህሎት ኖሯቸው በህጋዊ መንገድ ለሚመጡ ስደተኞች እንጂ ያለ ሰነድ ለሚገቡት አይደለም። በሌላ በኩል በደቡብ አፍሪካ አሁንም ከፍተኛ የስራ አጥነት መጠንና የኑሮ ውድነት እያስተናገደች ትገኛለች። ይህ እውነታ በስደተኞች ላይ የሚያሳድረው ተጽዕኖ ቀላል አይደለም። የስራ ዕድል እጥረት፣ የስራ አጥነት መጠኑ ከፍተኛ በመሆኑ ስደተኞች በብዛት የሚሰማሩበት የጥቃቅን አነስተኛ ንግድ ወይም ለምሳሌ ስፓዛ ሾፕ ወይም የቸርቻሮ ንግድ ላይ ውድድሩን አጠናክሯል። የጸጥታ ስጋት፣ አልፎ አልፎ የሚነሱ ጸረ ስደተኞች ስሜቶች ወይም ዜኖፎቢያና የወንጀል መጭበርበር በሀገሪቱ የሚኖሩ ስደተኞችን በተለይም የውጭ ሀገር ነጋዴዎችን ለስጋት እያደረገ ይገኛል። በአጠቃላይ በደቡብ አፍሪካ አሁንም ለብዙዎች የህልም ሀገር ብትሆንም በአሁን ሰዓት ህጋዊ ሰነድ ሳይኖር ወደ ሀገሪቱ መግባትም ሆነ መስራት ከመቼም ጊዜ በላይ ከባድ እየሆነ መጥቷል። ስለዚህ ወደ ደቡብ አፍሪካ ለመጓዝ የምታስቡ ወገኖቻችን ህጋዊ መንገዶችንና አዳዲስ የቪዛ አማራጮችን አስቀድማችሁ እንድታጠኑ እንመክራለን። ስለ ደቡብ አፍሪካ ስደተኞች ሁኔታ ያላችሁን አስተያየት ወይም ጥያቄ ከታች በኮሜንት መስጫ ላይ አስቀምጡልን። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ እና ለሌሎች ሼር በማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።